ስሜ ሀብታም ጸጋ ይባላል። ያው የምሰራው ስራ እንደምታዩት የልጆች ልብስና ጫማ ነው። ከጓደኛዬ ነው የሰማሁት እንደዚህ አይነት ብድር አለ ብሎ ሲለኝ በሰማው በሶስተኛ ቀኑ ሂጅ አማራ ባንክ አናገርኳቸው። ያው ያለውን እድል ያው ተጠቃሚ እንደሆነ አመቻችተውልኝ ተጠቅሜያለሁ። ብድሩን ሂጄ ስጠይቅ መጀመሪያው ፌዝ ላይ 24000 መጀመሪያው ፌዝ ጫማን ያሟላውባት፣ ሁለተኛው ፌዝ ላይ ደግሞ ልዩነቷን ባገኘውባት የትራንስፖርት ኮስት አድርጊያታለሁ። ሶስተኛው ላይ ደግሞ የጎደለኝ የልጆች ልብስ ነበር፣ የልጆች ልብስ አሟልቻለሁ። በወቅቱ ደርሶልኛል፣ ደስተኛ ነኝ። አምጥቼ እየተጠቀምኩበት እገኛለሁ። እኔ የወሰድኩት ያው ደራሽ ለወዳጅ የሚለውን ብድር ነው እየተጠቀምኩት። ህዝብን ከድህነት የርገት መላቀያሽ ለኛ ለሁላችን ብድር ላይ ሂጄ የተጠቀምኩት በ3 ፌዝ ነው። የመጀመሪያ 24000 አካባቢ ወሰድኩ። በሁለተኛው ስመልስ ሁለተኛው ወደ 27000፣ አሁን ሶስተኛው ፌዝ ላይ ወደ 30000 አድርጎልኛል። ሌሎች ጋር ጥያቄ አቅርቤ ነበረ አሉ ተብሎ ግን በምንሄድበት ሰዓት ላይ ማስያዣ ይጠይቃሉ። ሰፊ ነገር ነው። ያን ደሞኛ ማሟላት አንችልም ካለው ሁኔታ አንፃር። አማራ ባንክ ግን በታደሰ ንግድ ፍቃድ ብቻ ነው የፈቀደልኝ። ቀደስ ብሎኛል። ሌሎች ሴት እህቶቼ እንደኔ በስራ ላይ ያሉ መምከር የምፈልገው አማራ ባንክ ላይ ሄዶ በታደሰ ንግድ ፍቃድ ብቻ ያለ መጉላላት ያለ ተያዥ ጥያቄ ይሄን ብድር ወስደው ተጠቃሚ እንዲሆኑ እንደኔ ተጠቃሚ እንዲሆኑ ነው የምመክረው። አማራ ባንክ ከባንክ ባሻገር ስሜ ጥሩ እየተሰማ ከበደ ይባላል። በሰፈር ላይ በምትገኝ ትንሽ ሱቅ ነው የምሰራው። በመጀመሪያ የሰማው የተበደሩ ሰዎች ነው የነገሩኝ። ከዛ ቀጥታ የሄድኩኝ ወደ ልጁ ነው። ከሆነ ባንክ ላይ ያለ ምናምን ብለው ልጁን አናገርኩትኝ። ስላበዳደሩ እሱ ነው እንግዲህ የነገረኝ። ከዛ ወደ እናንተ መጣሁ። ያው በጥሩ ሁኔታ ነው የተቀበላችሁኝ። አመሰግናለሁ። ባንኩ ባዘጋጀው ለወዳጅ ብድር ባመጣሁት ገንዘብ በጣም ተለውጨበታለሁ። በመጀመሪያው ትንሿን ሱቅ እየሰራሁ ነበረ፣ ግን ውስጥ ለውስጥ ቡና እየሰራሁ ስለነበረ የቡና ዱቄታ እንትንላሉ አዘጋጃለሁ። በተለይ ደግሞ 30000 የሆነ ሲሄድ እየጨመረልኝ ሲሄድ ማለት ነው ወረቱን አስፋፍቸበታለሁ። እና ያው የቡና ስራዬንም በጣም ነው ያስፋፋውበት፣ ብዙ ነገር ለውጦልኛል። በዚህ አጋጣሚ የጣና ቅርንጫፍንም አመሰግናለሁ። ደራሽ ለወዳጅ ብድርን እየተጠቀምኩ ነው ያለው። በመጀመሪያ 22000 ተበድሬ ያን መልሼ በማሻሻል ደግሞ 25 ተቀብያለሁ። ከዛ ደግሞ በማሻሻል 30 ተቀብያለሁ ለሶስተኛው ጊዜ። ከሌላው ልዩነቱ አንደኛ ይሄኛው በታደሰ ንግድ ፍቃድ ነው ወዲያውኑ ያስተናገዱኝ። ልዩነት አለው በጣም። ያኛው ብዙ ፕሮሰስ ይጠይቃል፣ ሌላ ነገር ማስይዙ ስለሚሉ ይሄኛው በጣም ልዩነት አለው። በአንድ ቀን ነው የሚያልቅ። በዛ ላይ ደግሞ በንግድ ፍቃድ ብቻ ነው የሰጡኝ፣ ሌላ ያዙት ነገር የለም እና በጣም ልዩነት አለው።
መስራት ለሚፈልግ ሰው በሙሉ ያው ትንሽም ትሆን ትልቅም ትሆን የግድ ንግድ ፍቃድ ስለሚያስፈልግ የታደሰ ንግድ ፍቃድ እየያዛችሁ ሁሉም ሰው ወደ አማራ ባንክ እየሄደ ለወዳጀ በሚለው ብድር ማግኘት ስለምትችሉ ያንን እያመጣችሁ ትንሽ ነገር እየሰራችሁ ከሆነ እያስፋፋችሁ መስራት ስለምትችሉ እኔን በጣም ስለለወጠኝ እናንተም ይሄንን አካሄድ ተጠቅማችሁ በንግድ ፍቃዳችሁ በታደሰ ንግድ ፍቃድ እንድትሰሩ ላለሁ። አማራ ባንክ ከባንክ ባሻገር እኔ ዘውዲቱ ተገነው እባላለሁ። የምሰራው ስራ ፎጣ ነገሮችና ነጠላ አልባሳቶችን እሸጣለሁ። መረጃውን ያገኘሁት ከአማራ ባንክ የሚሰራ ልጅ ነው። ደውሎ ለሴቶች ብድር እንደሚሰጥ ነገረኝ። ደወለልኝ። በዛ መሰረት ሂጄ ጣራን ቅርንጫፍ ብድሩን ወሰድኩት። ከሰው ከመበደር ከወር እስከ ወር ሰርቼ ወዲያውን እንደመለስኩ መልሶ ስለሚሰጠኝ አምጥቼ ያንድ የደንበኛ ቢያንስ ያመጣልኝ የደንበኛ መሸፈን ስለሚችል መክፈል ስለሚችል እያመጣው እየተንቀሳቀስኩበት ነው። ያመጣውትም ለዛ ነው። ከዛ ወደዛ እያገላበጥኩ ያው ተመልሼ ስለማመጣው የማመጣበትን ወረቴ እንትን ያልኩበት እየተንቀሳቀስኩበት ነው። ህዝብን ከድህነት የርገት መላቀያሽ እኔ የተጠቀምኩ ያለው የብድር አገልግሎት ደራሽ ለወዳጄ ይባላል። አማራ ባንካችን ከባንክን በላይ ነው። አማራ ባንካችን ከባንክን በላይ ለመጀመሪያ ጊዜ ተበድሬ 22000 ብር ተሰጠኝ። መልሼ ስመልስ 23500 ተሰጠኝ። አሁን 25000 ደርሻለሁ። በአጠቃላይ ወደ 75000 ብር ወስጄ እየተንቀሳቀስኩ እገኛለሁ። አማራ ባንክ እኛን ሲያበድረን ሴቶችን ለማበረታታት በታደሰ ንግድ ፍቃድ ብቻ ነው የሰጡን። አሁን ሌሎች ብድር ጠይቄ ነበር። በማሳዣ ምክንያት ብድሩን ሳልወስድ ቀርቻለሁ። ብድር ሲጠየቅ የመንግስት ሰራተኛ አዋስ እንደዚህ ካርታ የተለያየ ብዙ ነገር ይጠየቃል። አማራ ባንክ ግን እኛ ሴቶችን ለማበረታታት የሰራው ስራ በንግድ ፍቃድ በታደሰ ንግድ ፍቃድ ብቻ እንድንወስድ አድርጎናል። ይህ በጣም ለየት ያደርገዋል። አሁን ለሴቶች የማስተላልፈው መልእክት በታደሰ ንግድ ፍቃድ ብቻ አማራ ባንክ ላይ ብር ወስደው እንዲንቀሳቀሱና እንዲሰሩ በማለት መልእክቴን አስተላልፋለሁ። አማራ ባንክ ከባንክ ባሻገር ስሜ ጸደኒያ ፋንታ ይባላል። በፋርማሲ ስራ ነው ተዳደረው። የሰማሁት የአማራ ባንክ ሰራተኞች መስክ ወጣው ባናገሩን ሰዓት ነው። ያነሳሳኝ ተጨማሪ እቃዎችን ለማምጣት መድኃኒቶችን፣ ኮስሞቲክሶችን ለማምጣት እንዲሁም ካሁን በፊት ከማመጣቸው መድኃኒቶች ላይ ስቶክ ጨምሬ መጠን ጨምሬ እንዳመጣ አግዞኛል፣ ረድቶኛል። አማራ ባንክ ካዘጋጀው የብድር አይነት የተጠቀምኩት ደራሽ የሚለውን የብድር አይነት ነው። በመጀመሪያው ዙር 16000 ወሰድኩኝ። ከዛ ሰርቼ መለስኩኝ። 20000 እንደገና ወሰድኩኝ። ከዛ መጨረሻ ላይ አሁን ሶስተኛ ዙር ላይ 30000 ተቀብያለሁ። ከሌሎች አበዳሪ ተቋማት አንፃር አማራ ባንክ የሰጠኝ የተሻለ ነገር አንደኛ ኮላተራል ወይም
ማስያዣ አልተጠቀምኩም። ከዛ ውጭ ደግሞ በፍጥነት 2 ሰዓት 3 ሰዓት ባልሞላ ጊዜ በፍጥነት ደርሶኛል። በዛ ላይ ደግሞ እየጨመረ መሄዱ ያ ተጠቃሚ አድርጎኛል። ለሌሎች ሴቶች የምመክረው በታደሰ ንግድ ፍቃድ ብቻ ብድሩን መውሰድ ስለሚችሉ እኔም የዛ ተጠቃሚ ስለሆንኩ እድሉ እንዲጠቀሙበት እመክራለሁ። አማራ ባንክ ከባንክ ባሻገር ስሜ ብርቱካን መንግስት እባላለሁ። የሥራ ዘርፌ ግሮሰሪ ነው። ለወዳጅ አማራ ባንክ ብድር አገልግሎት መውሰድ የቻልኩት የደብረ ሰላም ብራንች የሚሰራ ባለሙያ ነበር። አጋጣሚ ማቀው እሱ ወደኛ መጥቶ ሲያወራ ሰማውና ሄጄ መስፈርቶቹን በማሟላት ብድሩ ተሰጥቶኛል። እሺ አማራ ባንክ ብድር አገልግሎት ሊወስድ የቻልኩት ቢራ ማውረጃ አጋጣሚ ስላልነበረና በወቅቱ ቢራ ስቶር ለማድረግ ጠቅሞኛል ለመያዣ እና ለችግር ስለደረሰልኝ አመሰግናለሁ። ከሰው ከመጠየቅ በርግጥ ባንኩ በጣም ትልቅ አስተዋጽኦ አድርጎልናል። አመሰግናለሁ በጣም። የወሰድኩት የብድር አይነት ደራሽ ለወዳጅ የሚለው ነው። በመጀመሪያ ዙር የተሰጠኝ 20 ሺህ ብር ነው። እሱን ሰርቼ መልሼ በዛ በሁለተኛ ዙር ደግሞ 24 ሺህ ተሰጥቶኝ እሱንም ሰርቼ መልሻለሁ። አሁን ደግሞ በሶስተኛ ዙር 30 ሺህ ተሰጥቶኝ አሁን ስራውን እየሰራው እገኛለሁ። አማራ ባንክን ለየት የሚያደርገው ነገር በታደሰ ንግድ ፍቃድ ፕሮሰስ ጀመርኩኝ። በፍጥነት ምንም ጊዜ ሳይፈጁ በፍጥነት መስተንግዶን ስላገኘው አመሰግናለሁ በጣም። ይሄ ለየት ያደርጋቸዋል። አማራ ባንክ ለወዳጅ ብድር በጣም አሪፍ ነው። ከ5000 ጀምሮ ስለሆነ ብድር የሚሰጠው ሄዳችሁ ከባንኩ ወስዳችሁ አትርፋችሁ መልሱ ላለው አሪፍ ነው። በርቱ። አማራ ባንክ ከባንክ ባሻገር ስሜ መስከረም ጽጌ ይባላልው። የምሰራው ግሮሰሪ። ለወዳጅ አማራ ባንክ ብድር የሰማሁት ደብረ ሰላም ቅርንጫፍ አማራ ባንክ የሚሰራ አንድ ባለሙያ አካውንት ያስከፈተ ባደበት ታይም ላይ ኢንፎርሜሽን ሰጠኝ። ያንን ይዤ የብድሩ ተጠቃሚ ሆኛለሁ። እኔ ለምሳሌ ማለት ስራ ላቆሙ ነበር በዛ ታይም ማለት ነውና ቢራ ማውረጃ ምናምን አይነት ነገር ሁሉ እስከማጣ ደረጃ ስራው እንደማቆም ባለውበት ታይም ነበር ይሄን ኢንፎርሜሽን የሰማሁትና በቃ በሰዓቱ ብድሩን እንትን ስል ቢራዬን እያወረድኩ ስራዬን ማስቀጠል እችላለሁ። ከተዘጋጀው የብድር አማራጭ ውስጥ እኔ የተጠቀምኩት ደራሽ ለወዳጅ የሚለውን የብድር አማራጭ ተጠቅሜያለሁ። ከመጀመሪያ ዙር ጀምሮ 20 ሺህ ብር ወስጄ ለምፈልገው አገልግሎት አውዬ በወቅቱ ብሩ መልሻለሁ። ድጋሜም ለሁለተኛ ዙር 24 ሺህ ብር ወስጄ ብድሩን መልሼ ለሶስተኛ ዙር 30 ሺህ ወስጄ ስራዬን እየሰራው ነው ማለት ነው።
ከሌሎች አበዳሪ ተቋማት ለምሳሌ አማራ ባንክ በጣም ፈጣን ነው ማለት ብዙ ፕሮሰስ የለውም፣ ብዙ ውጣ ውረድ የለውም እና ፈጥነን ለምሳሌ በቃ ተኝተን እንደመነሳት አይነት ታክል ነው። በቃ ልፋት የለውም እና ወዲያውኑ ሰማን ሄደን ወዲያው በንግድ ፍቃዳቸው የታደሰ ንግድ ፍቃድ ይዘን ብሩን አግኝተን ወደ ምን ፈልገው ተግባር ቶሎ ብለን ተስፋ ሳንቆርጥ ቶሎ ብሎ ስራችን እንድቀጥል ለኔ በጣም ትልቅ ነገር አድርጎልኛል። በዚህ አጋጣሚ የማስተላልፈው ነገር ቢኖር ለእህቶቼ መስራት እየፈለጋችሁ ገንዘብ አጣችሁ ቤት ለተቀመጣችሁ እህቶቼ አማራ ባንክ በመታወቂያ እስከ 5000 ብር በታደሰ ንግድ ፍቃድ ደግሞ እስከ 30000 ብር መበደር እንደሚችል እና መስራት እንደምትችሉ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አመሰግናለሁ። አማራ ባንክ ከባንክ ባሻገር ስሜ ወይዘሮ ፍቅር አዲስ ይሁን ይባላለሁ። የምሰራው ስራ የተለያዩ የፊኖ ዱቄት የዳቦ የሚሆኑ ጥራት ያላቸውን እቃ በወኪል አከፋፋይነት ማከፋፈል ነው ስራዬ። አማራ ባንክ ብድሩን ያገኘንበት መጀመሪያ አካውንቱን እንጠቀምበት ነበር። አማራ ባንክ ያው እንደ ባንክነቱ ተደራሽነቱ ነው፣ በየደጃፋችን ነው፣ በየሱቃችን ነው ያለ። እሱን ስንንቀሳቀስ ስራ አስኪያጆች እንዲህ አይነት ብድር መጥቷል ለሴቶች የተሻለ ነው ሲሉን እሺ ብለን ጀመርነው። ወዲያውኑ ያገኘን ይህንን ብድር ተነሳሽነት ያደረገኝ ስራዬን አስፋፍቼ የተሻለ ብድር አግኝቼ እሰራበታለሁ ብዬ ነው አቅጄ የገባው። እኔ የተዘጋጁ የብድር አይነቶች ደራሽ ለወዳጅ የሚለውን የብድር አይነት ነው መርጬ የተጠቀሙ። 3 ጊዜ የብድሩን መስፈር ስለማሟላ 30 ሺህ ብር ወስጄ ተጠቅሜበታለሁ። ብድሩ ከሌሎች ተቋም የተለየበት አንደኛ በንግድ ፍቃድ ብቻ ነው፣ ሁለተኛ እንደጠየቅን ወዲያውኑ ያገኘን የተሻለ ነው። ኑ ወደ ባንኩ ኑ አካውንት ክፈቱ፣ መስራት ትችላላችሁ። ምንም የሚያዳግት ነገር ስለሌለው ቀላል ነው። ጊዜ አይጠይቅም፣ መያዣ አይጠይቅም፣ ምንም አይልም። እንደኔ መጣችሁ ተጠቀሙ ብዬ መልእክት አስተላልፋለሁ። አማራ ባንክ ከባንክ ባሻገር